አንድ ሰው ስኬት አላህ ራሱ በቁርአን ምሎ የነገረን ውስጡ ሲጸዳ ነው። አንድ መሐላውን ላንብብላችሁ። ምናልባት ብዙ ጊዜ ስትቀሩ ዝም ብላችሁ አልፋችሁት ይሆናል። መሐላውን ቁጠሩልኝ። አላህ የማለበት መሐላ ነው። ወሸምሲ ወዱሃሃ፣ በፀሐይ በብርሃኗ እምላለሁ አለ አላህ። ወልቀመሪ ኢዛ ተላሃ፣ በጨረቃም ፀሐይን በተከተለች ጊዜ እየማለ ነው አላህ። ቁጠሩልኝ መሐላው ምን ሊያሰርጽልን ይሆን? ወነሃሪ ኢዛ ጀላሃ፣ በቀንም በብርሃኑ በተገለጠም ጊዜ በሱም እምላለሁ። ዋዋውል ቀሰም ነው እዚህ ጋር መታየው። ወለይሊ ኢዛ የኽሻሃ፣ በሌሊትም በጨለማው በሸፈናት ጊዜ በሱም እምላለሁ። ስንት ቆጠራችሁ? 4። ወሰማኢ ወማ በናሃ፣ በሰማይም በገነባትም እምላለሁ። ወልአርዲ ወማ ጠሓሃ፣ በመሬትም ባነጠፋትም እምላለሁ። ስንት ቆጠራችሁ? ይሄ ሁሉ መሐላ ለምንድን ነው? ቀጠለ አላህ አሁንም እየማለ ነው። ጀዋቡል ቀሰሙ እናየዋለን። ወነፍሲን ወማ ሰዋሃ፣ በነፍስም ባስተካከላት እምላለሁ። ፈአልሃመሃ ፉጁረሃ ወተቅዋሃ፣ ጥፋቷንም ጥንቃቄዋንም ባስተማራት ጌታ እምላለሁ። ይህ ሁሉ መሐላ ነው። ከዛ ጀዋቡል ቀሰም አመጣ። የመሐላውን ውጤት አላህ አመጣው። ቀድ አፍላሃ መን ዘካሃ ወቀድ ኻበ መን ደሳሃ። ቀድ አፍላሃ፣ ስኬታማ ሆናል አላህ። መን ዘካሃ፣ ያጸዳት ሰው። ርዕሱ የተያዘው ከዚህ ነው። ቀድ አፍላሃ መን ዘካሃ፣ እሷን ያጸዳት ከኩራት ከሪያ ከዩልኝ በራስ ከመገረም ሌሎችን ከማሐሰድ ከዚህ ሁሉ ያጸዳት ሰው ስኬትን ተቆጣጠራል አላህ። ወቀድ ኻብ፣ ከሰረ ጠፋ፣ መን ደሳሃ፣ በወንጀል ያጠባት ሰው በመመቀኘት በይልኝ በኩራት ያበላሻት ሰው ከሰራ። ይህን ሁሉ መሐላ ያያችሁ ለውስጥ ጽዳት የተደረገ መሐላ። ቁርአን ውስጥ በዚህ መልኩ መሐላን አናገኝ። በተፈጥሮ ሁሉ ነው አላህ የማለው። ከሰማይ ወጣ፣ ምድር ላይ መጣ፣ በጨረቃ ገባ፣ ወደ ፀሐይ ወረደ። ሁሉን በተፈጥሮ ማለና ቀልብን ያስተካከላት ውስጥን ያጸዳው ሰው ስኬትን ተቆናጠጠ ይለናል። አላህ ውስጣችን ያጽዳልን።